የምታዩት መልክ ይሄ የትላንት ማንነቴ ነው እንጂ ነገዬን የሚወክል አይደለም በሉት። ያኔ ነው በትክክለኛ አቅማችሁ መራመድ የምትጀምሩት። ለማደግ የነበራችሁበትን ማንነት መልቀቅ፣ ማባረር እንዲሁም ደግሞ ሂደቱን ደግሞ ማመን አለባችሁ። የለውጥ ሂደት በመሰናክሎች፣ በመጠራጠሮችና በሞላ ጎደል አጋጣሚዎች የተሞላ ነው። ነገር ግን ሁሌም ቢሆን ወደፊት መግፋት አለባችሁ። ምክንያቱም ታላቅነት በፍጹም ያለ መስዋዕትነት አይመጣም። አንዳንድ ሰዎች ለውጥና እድገት ቀላል እንደሆነ የሆነ ቀን ጧት ስትነሱ እንደ ቀልድ ሁሉ ነገር ተቀይሮ እንደሚጠብቃችሁ አስመስለው ያወራሉ። ነገር ግን ለውጥና እድገት የማይጠቅሟችሁን የማንነት ክፍሎች ቆርጦ ከመጣል የሚጀምርና ከትላንት ማንነታችሁ ጋር በየቀኑ በሚደረግ ጦርነት ውስጥ የሚያልፍ ሂደት ነው። ይህን ሂደት በፍጹም ማቆም አትችሉም። አቋራጭ ብሎ ነገር የለም። እውነተኛ ለውጥ ከሆነ መድማት፣ ማንባት፣ መቁሰልና አብዛኛው ሰው አልችለውም ብሎ በተወ መንገድ ማለፍን ይጠይቃል። ይህን ደግሞ ማንም ሊያደርግላችሁ አይችልም። ሁሌም ቢሆን ትግሉ እናንተ ናችሁ፣ ማለትም ከራሳችሁ ጋር። የማሸነፊያው ብቸኛው መንገድ ወደ ኋላ የሚጎትታችሁን ነገር በመቃወም ብቻ ነው። ከምቾት ሰገነታችሁ የተሻለ ነገርን መፈለግ መቻል አለባችሁ። የለውጥ ህመም ጊዜያዊ እንደሆነ፣ ነገር ግን ጸጸት ዘላለማችሁን የሚከተላችሁ ስቃይ እንደሆነ ማመን አለባችሁ። ለለውጥ የምታደርጉት ትግል የመንፈሳችሁን ጥንካሬ የሚያሳይ ነው። ልክ ጠዋት ስትነሱ ድካም ሲታገላችሁ፣ መሰልቸት ሲከባችሁ፣ ያ ነው የትልቅነት ትግል እውነተኛ ሰዓት። እነዛን ቅጽበቶች ነው መታገልና ማሸነፍ ያለባችሁ። እውነተኛ ለውጥ የምታውቋቸውን ነገሮች በሙሉ ወደ ትንንሽ ክፍል በመከፋፈል መተግበርና ራሳችሁን ዳግም ወደ ጠንካራና የማይሸነፍ ማንነት አሳድጎ በመገንባት ነው የሚመጣው። ጠንካራ መሆን ከፈለጋችሁ ደካማነትን